ሰላም እንዴት ናችሁ? ዛሬ የምንመለከተው ስለ ዛያድ ሰስቴናብል ፕራይዝ ስለሚባለው የሽልማት አሰጣጥና ምን መስፈርቶች ናቸው የሚያስፈልጉት እዚህ ውድድር ላይ ለመሳተፍ ምን ያህል እድል ሊኖረን ይችላል የሚለውን ነገር እንመለከታለን። በመጨረሻም ደግሞ እንዴት አፕላይ ማድረግ እንችላለን የሚለውን ደግሞ እያንዳንዱን ቅደም ተከተል ነጥብ በነጥብ አሳያችኋለሁኝ። ብዙ ጊዜ ከውጭ ሀገር ጉዞ ጋር በተገናኘ ብዙዎቻችን ማንደፍረው ወይ ብዙ የማንሞክረው ከባድ ነው ብለን የምናስበው ነገር ከሽልማት ጋር የተያያዙ ፕሮግራሞች ላይ መሳተፍን ነው። የተለያዩ ድርጅቶች ዓለም አቀፍ ድርጅቶች በሽልማት አያይዘው ወይም የተለያዩ ውድድሮችን ፈጠራ ሀሳቦችን ሊሆን ይችላል አዳዲስ ኢኖቬቲቭ የሆኑ መንገዶችን ተጠቅማችሁ ወደ ሀገራቸው እንድትሄዱ ፕላስ ደግሞ የተለያዩ ሀሳባችሁን እንድታዋጡ ይፈልጋሉ። በዚህም በሚሊዮን የሚቆጠር ዶላሮችን ያፈሳሉ። ከኢትዮጵያ የተለያዩ ሰዎች ይህንን እድል ይጠቀማሉ። ነገር ግን እጅግ በጣም ጥቂት ናቸው ይህንን እድል የሚጠቀሙት። ነገር ግን ያን ያህል በጣም እንደው ከባድ ወይም ውስብስብ የሚባል አይደለም። ቀላል የሆኑ የስራ ፈጠራዎች ናቸው አሸናፊ ሆነው የምንመለከተው። ለዚህ ወደ ኋላ ላይ የማሳያችሁ እንደ ምሳሌ የማሳያችሁ ነገር ትረዳላችሁ ብዬ አስባለሁኝ። ያን ያህል ከባድ የሆነ አይምሮ ወይም ውስብስብ የሆኑ ፈጠራዎች አያስፈልግም። ቀላል የሚመስሉ ነገር ግን ተጽዕኖ ሊያሳድሩ የሚችሉ በብዙዎች ላይ ሊያሳድሩ የሚችሉ ነገሮችን ሰርታችሁ እንደዚህ አይነት ውድድር ላይ መሳተፍ ትችላላችሁ። እንግዲህ ይሄንኛው 2008 ላይ የተቋቋመ ነው። እንደምታውቁት እንግዲህ ሼክ ዛያድ ቢን ሱልጣን አል ናህየን የዩናይትድ አረብ ኤሚሬት መስራች ናቸው ወይም አባት ናቸው። በተለይ በሰብአዊነት በዚህ በሰስተነብል ይሄ ከተፈጥሮን ይሄ ወይ ስነ ምህዳርን ተንከባክቦ ስራ ከመስራት ጋር በተገናኘ ያላቸውን ተነሳሽነት ለመዘከር ሲባል በ2008 ላይ ነው ዩኤኢ ይሄንን የሽልማት ለዓለም አቀፍ ደረጃ የሽልማት ስነ ስርዓት ያዘጋጀችው። በዚህ ውድድር ላይ መሳተፍ የሚችለው ደግሞ አፍሪካን ጨምሮ ኤዥያን ወደ አውሮፓም አካባቢ ወደ ደቡብ አሜሪካ የመሳሰሉ ሀገራት እንዲሳተፉ እድል ሰጥታለች ማለት ነው። ከዛ ያው አኮሞዴሽን ጨምሮ የአውሮፕላን ትኬት የሆቴል ወጪ ሁሉንም ወጪ ሸፍና ነው ወደ ዩኤኢ ወስዳ ሽልማቱን የምትሰጠው። ትልቅ ሽልማት ነው። 2024 ላይ ባለፈው አመት እስከ 5 ሚሊዮን ዶላር በላይ ሽልማቶችን ሰጥታለች። ምን አይነት ውድድሮች ወይም ደግሞ ምን አይነት ፈጠራዎች ናቸው በዚህ ውድድር ላይ መሳተፍ የሚችሉት የሚለውን ነገር ስንመለከት የመጀመሪያው ኢኖቬቲቭ የሆነ ወይም አዲስ ፈጠራ መሆን አለበት ተብሎ ይታሰባል። አዲስ ፈጠራ ሲባል ግን ያው የተለየ ነገር አይመጣም። አዲስ ነገር ሊፈጠር አይችልም። ክሬት ማድረግ ወይም ደግሞ ማዋሃድ ነው የሚሆነው። ፈጠራ ያው አንዱን ከአንዱ በማዋሃድ የምናገኘው ነገር ነው። ተጽዕኖ ፈጣሪ ከስነ ምህዳር ጋር የተገናኘ ስነ ምህዳሩን የሚጠብቅ መሆን መቻል አለበት ብለው ያስባሉ። የተለያዩ በጤና ላይ ያተኮረ ፈጠራ ሊሆን ይችላል። በምግብ ላይ የምግብ አቅርቦትን በመጨመር ላይ ያተኮረ ፈጠራ ሊሆን ይችላል። በኃይል አቅርቦት ላይ እና በውሃ ላይ ሊሆን ይችላል። ውሃ አብዛኛው ሰው ጋር የማዳረስ ስራ ላይም ሊሆን ይችላል ማለት ነው። እንግዲህ የተለያዩ ትምህርቶች የሃይስኩል ተማሪዎች ሳይቀር ሊሳተፉበት የሚችል ነው። ይሄ ነገሩ ደግሞ እጅግ በጣም አሪፍ ያደርገዋል። ሁሉም ሰው እንዲሳተፍ ያደርገዋል። ባችለር ዲግሪ ወይም የትምህርት ደረጃን ያን ያህል ከፍ ያለ የትምህርት ደረጃን አይጠይቁም ማለት ነው። እንግዲህ በ2008 የተቋቋመ ነው ብያችኋለሁ። ይህ የሽልማት አሰጣጥ ወደ ከ106 በላይ የተለያዩ ሰዎች ሽልማቱን እስካሁን ድረስ ወስደዋል። የኢንዲቪዥዋል ወይ በግል ሊሆን ይችላል መወዳደር የሚቻለው፣ በኦርጋናይዜሽናችን ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል ማለት ነው። በዚህ መወዳደር የምንችለው እንግዲህ ሽልማቱ የወጣቶችን ተሳትፎ ላይ ያተኮረ ነው። ትምህርትን ያስቀድማል። ወጣቶችን መሪ እንዲሆኑ ለማስቻል ያለመ ነው ብለው ያስባሉ። ስነ ምህዳርን ወይም ደግሞ እንግዲህ ኢኮሲስተሙን የጠበቀ ፈጠራ እንዲሆን ይጠበቃል ማለት ነው። ይሄንን ያሟላ ሲሆን እኛ የምንፈልገው ነው ለሽልማት ዝግጁ ነን ወይም ደግሞ ለመሸለም ዝግጁ ነን ይላሉ ማለት ነው። ዩኤኢ እንደሚታወቀው ይሄንን ሽልማት እንግዲህ ሲሸልሙ በተለይ በዩኤኢ ውስጥ የሚገኙ ትልልቅ ሚኒስትሮች፣ የተለያዩ ተቋማት ዳይሬክተሮች፣ የቀድሞ የፊንላንድ ፕሬዚዳንት ጨምሮ በዚህ በዳኝነት ላይ ይሳተፋሉ። ዓለም አቀፍ የሲኦዎች የተለያዩ ትልልቅ ድርጅቶች ሲኦዎችም ጭምር በዳኝነት የሚሳተፉበት ነው። እንግዲህ አንዳንድ ነጥቦችን ለማንሳት ምን አይነት ተወዳዳሪዎች ከዚህ በፊት አሸንፈው ነበር
የሚለውን ለማየት ያህል ለምሳሌ ናፍራም ፉድ የሚባሉ በናይጄሪያ የሚገኙ ገበሬዎች ወይም ሰዎች ሊሆን ናቸውና እነኚህ ሰዎች ያሸነፉበት መንገድ በሶላር ሲስተም ምግብን የማድረቅ ነው። ሲምፕል ሶላር ሲስተሙን ከምግብ ማድረቅ ጋር ለምሳሌ ቡና እኛ ሀገር ላይ አሁን ቡና የማድረቅ ስነስርዓት አለ የሚካሄድበት መንገድ አለ አይደል? አንድ ገበሬ እንደውም አስታውሳለሁ ይሄንን በዚህ ፈጠራ ኢቲቪ ላይ መሸለሙን እና ይሄ ሶላር ሲስተም ጋር ተገናኝቶ ምግብን የማድረቅ መንገድ ነው የተከተሉት። በዚህም አሸናፊ ሆነዋል። የባንግላዴሽ አንድ ሰውን ምሳሌ ደግሞ ብንጠቅስ ይህ ባንግላዴሻዊ ሞተር ሳይክል ነው። ሞተር ሳይክል አይደለም፣ ያው መኪና፣ አነስተኛ መኪና ነው። እቺ አነስተኛ መኪና ደግሞ በኤሌክትሪክ የምትሰራ ነች። በጣም ርካሽ ነች። ኢትዮጵያ ውስጥ እንግዲህ በተመሳሳይ በርካታ በኤሌክትሪክ የሚሰሩ መኪኖችን በተወሰነ ደረጃ በጣም በትንሽ ደረጃ የሞከሩ ሰዎች እንዳሉ አውቃለሁ። ከዚህ ጋር የተያያዙ በርካታ ስራዎችን ልትሞክሩ ትችላላችሁ ማለት ነው። ለምሳሌ በጤና ላይ፣ በምግብ ላይ የተመረቃችሁ ሊሆን ይችላል። ወይም ደግሞ ኢንተረስት ያላችሁ ጥቂት ፍላጎት ካላችሁ እኛ ሀገር በተለይ ደግሞ በርካታ ችግሮች አሉ አይደል? እነኛ ችግሮች መፍትሄ ማበጀት ነው። በነገራችን ላይ የበጎ አድራጎት ስራዎችን ሊሆን ይችላል። ውሃ የተቸገሩ ሰዎችን ውሃ የማቅረብ አንድ ጥሩ ፕሮጀክት ፕሮፖዛል ልታቀርቡ ትችላላችሁ። ያንን ወደ ፕሮጀክት ቀይራችሁት ለውድድር ማቅረብ ይቻላል። ከምግብ ጋር የተያያዘ በርካታ ለምሳሌ የተመጣጠነ ምግብ እጥረት በሀገራችን በከፍተኛ ሁኔታ አለ። ይህንን ወረድ ብለን ተመልክተን ያንን የተመጣጠነ ምግብ እዚህ ቦታ እንዲህ አይነት ማህበረሰብን እንዲህ አይነት አካባቢን በውስን ቦታ ላይ ለመቅረፍ አቅጃለሁ የሚል ፕላን ብናዘጋጅ ልናሸንፍ እንችላለን ማለት ነው። ስለዚህ እንግዲህ ቀደም ሲል እንዳልኳችሁ በጤና፣ በምግብ ላይ፣ በውሃ ላይ እና በትምህርት ላይ በሃይስኩል ትምህርት ላይ ያተኮረ ሀሳቦችን ማምጣት ከቻላችሁ በዚህ ውድድር ላይ መሳተፍ ትችላላችሁ። እንግዲህ እስካሁን ድረስ የ128 አሸናፊዎች ነበሩ። በ400 ሚሊዮን ህዝብ ላይ ታላቅ ተጽዕኖ አድርገዋል። ወደ 11 ሚሊዮን ሰዎች ደግሞ ንጹህ ውሃ መጠጥ አግኝተዋል። 17 ሚሊዮን ደግሞ በጥሩ ምግብ አግኝተዋል። 841300 የሚሆኑ ስራዎች ተፈጥሯል። 1.2 ሚሊዮን ደግሞ የጤና እንግዲህ አገልግሎት አግኝተዋል። 480660 የሚሆኑት ደግሞ የሃይስኩል ፕሮጀክቱ ላይ ተሳታፊ በመሆን እድል አግኝተዋል ይላል። እንዴት ልታመለከቱ ትችላላችሁ የሚለውን ደግሞ ዌብሳይቱን ከታች አስቀምጥላችኋለሁ። በጣም ቀላል ነው አፕላይ ለማድረግ። ምንም አይነት ፕሮጀክት ቢሆን እንድትሞክሩ ነው ማበረታታችሁ። ይሄ ውድቅ ሊሆን ይችላል፣ ይሄ ላይሆን ይችላል የሚለውን ነገር ከአእምሯችሁ ያስወጡና ጥቂት የሆኑ ምሳሌዎችን ተመልክታችሁ ለማመልከት ሞክሩ። ከላይ እንደምትመለከቱት እንግዲህ ዌብሳይቱ ይሄን ይመስላል። እንዴት ታመለክታላችሁ፣ እንዴት ትገባላችሁ የሚለውን ደግሞ ተመልከቱት። መልካም እድል ይሁንላችሁ። ይህ ይልማ ጆብ ነው። በስራ በቪዛ በአዳዲስ ቢዝነሶች ላይ በጉዞዎች ላይ አዳዲስ መረጃዎችን ወደ እናንተ ማደርስበት ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ከታች ደግሞ ዲስክሪፕሽኑ ላይ ሊንኩን ማስቀምጥላችኋለሁ። መልካም እድል